በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን ሊቀ ማእምራን ሲሳይ ቄሰ ገበዝ መለሰ፣ ሊቀ ዲያቆን አመሃ፣ ዲያቆናት ሁለቱ ዲያቆናት ዲያቆን ኃይለ ሚካኤል እና ዲያቆን ዮናሂ እንዲሁም በዚህ ቤተክርስቲያን ሁልጊዜ የምትገኙ ዛሬም የተገኛችሁ አባቶቻችን፣ እናቶቻችን፣ ወንድሞቻችን እና እህቶቻችን ሕፃናትም በእግዚአብሔር ስም እንደምን አደራችሁ? እንደምን አላችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር እስካሁኑ ሰዓት ድረስ ጥበቃው፣ ቸርነቱ፣ መግቦቱ ሳይለየን ዛሬ ደግሞ በቤቱ ሰብስቦ ዛሬውን ስርዓት አምልኮቱን አብረን በዚህ መንገድ እንድንከታተል ስለፈቀደልን አንዳንዶችንም ቅዱስ ሥጋውን ክቡር ደሙን እንድንቀበል ስርዓተ ቅዳሴውን እንድናስቀድስ ሁሉንም ነገር ተሳትፎ እንዲኖረን የፈቀደልን አምላካችን ስሙ ለዘላለም የተመሰገነ ይሁን። ቀሪውንም ጊዜ ይባርክልን፣ ይቀድስልን። በዚህ በቀረችን አጭር ሰዓት የምንነጋገረውን ቃሉን በልቡናችን ይጻፍልን። እኔ የምናገርበትን አንደበት እናንተ ደግሞ ማስተዋል፣ መረዳት፣ መገንዘብ የምትችሉበትን አይነ ልቡናችሁን እዝነ ልቡናችሁን እግዚአብሔር አምላክ ብሩህ ያድርግላችሁ፣ ያድርግልን። ሁል ጊዜ ወንጌል ቃል ሲነገር ወንጌል ሲነበብ አሁን በከተማ እየቀረ መሰለኝ። ድሮ ገና ወንጌሉ ከመነበቡ በፊት ካህኑ የወንጌሉ ቃል እንዲገለጽልን የወንጌሉ ምስጢር እንዲገባን ጸሎት ያደርጉ ነበር በአገር ቤት። ትዝ ይለኛል ልጅ ሁኜ ከወንጌሉ ዓላማ ከመስቀሉ ከተማ አያናውጠን ብሎ ከዚያ በአቡነ ዝምያት ተደግሞ ከዚያ በኋላ ነው የሚነበብ ወንጌሉ። አሁን እንግዲህ ጊዜ ለመቆጠብም ሊሆን ይችላል ብዙ በገጠሩ ነው እንጂ እንደዛ ወደ ከተማ አካባቢ ብዙ አይታይም እና ጸሎት አድርገው ነው የሚሰሙት ማለት ነው። ከጸለዩ በኋላ ወደ ወንጌሉ ቃል ይገባሉ ማለት ነው። ያ የሚሆነው ለምንድን ነው? እግዚአብሔር መረዳቱን እንዲያድለን፣ እንድናስተውለው፣ እንድንረዳው፣ እንድንገነዘበው በሕይወታችን ላይ ለውጥ የሚያመጣ እንዲሆን፣ ፍሬ የሚያፈራ እንዲሆን፣ ምንከብርበት እንዲሆን ያ የምንሰማው ቃል ከሌላው ቃል የተለየ ነው የእግዚአብሔር ቃል። ለዛ ነው አባቶቻችን ያንን ስርዓት የሰሩትና ሁል ጊዜ እንደው እንኳ በጋራ ሆነን መጸለይ እንኳ ባንችል በየራሳችን አቤቱ አምላኬ መረዳቱን አድለኝ፣ ማስተዋሉን ስጠኝ የሚል የህሊና የውስጣዊ ጸሎት ልናደርግ ያስፈልጋል ማለት ነው። እንዲያ ካልሆነ የሚናገረውን መናገር አይችልም፣ የሚያዳምጠውን መረዳት አይችልም ማለት ነው እና እግዚአብሔር አምላክ መረዳቱን ያድልና እና ወደ ወንጌሉ ከመሄድ በፊት ዛሬ መልአኩ ቅዱስ ገብርኤል ነው። መልአኩ ቅዱስ ገብርኤል ምን ያደረገበት ሐምሌ ቂርቆስ ይባል ትሰማላችሁ አይደለ? ሐምሌ ቂርቆስ ተብሎ ነው በዓሉ የሚጠራ። ሐምሌ ገብርኤል ሳይሆን ሐምሌ ቂርቆስ። አንዳንዶች ሐምሌ ገብርኤል ብለው ይጠሩታል፣ አንዳንዶች ደግሞ ሐምሌ ቂርቆስ ብለው ይጠሩታል። እና ቂርቆስ ማለት የ3 ዓመት ብላቴና የሆነ ሰማዕት 3 ዓመት ገና አፉን እንደፈታ ማለት እኮ ነው። ልጅ በስንት ዓመቱ ነው አፉን ይፈታል? በ2 በ3 እዚያ የሚበልጥ አይመስለኝም እንደዛ አካባቢ። እና ይሄ እናቱ ቅድስት ኢየሉጣ በነበረችበት በዚህ በሮማ ግዛት ውስጥ አንጌቤን የሚባል ቦታ የተለየ ቦታ ነበረ። በዛ ነዋሪ ነበረች ማለት ነው። እና ባለቤቷ ቀድሞ አርፏል፣ የቅዱስ ቂርቆስ አባት እና እሷ ልጇ ጋር ነበር የምትኖረው ቅድስት ኢየሉጣ ማለት ነው። እና በዛ ውስጥ የነበረው በሮማ ቤተ መንግስት ንጉሥ የነበረው ዲዮቅልጥያኖስ የተባለው ከሃዲ ድሮ ያምን የነበረ በኋላ የካደ እግዚአብሔርን ትታችሁ ጣዖት አምልኩ ብሎ ያወጀ ያንን አዋጁን ያልተቀበሉት ላይ ደግሞ ትልቅ ስቃይና መከራ ያደረሰ ቤተክርስቲያንን ያሳደደ ክርስቲያኖቹን የጨፈጨፈ አረማዊ ንጉሥ ነበር ማለት ነው። ዲዮቅልጥያኖስ ይባላል።
እና ያንን ሲያውጅ ምን አደረገች ቅድስት ኢየሉጣ? እንግዲህ በወንጌሉም እንደተጻፈው በአንዷ ከተማ ሲያሳድዷችሁ ወደ ሌላዋ ሂዱ ሚል አምላካዊ ቃል ስለነበረ ያንን በማሰብ ልጇንም በሕይወት ለማቆየት እሷም ያለ ጊዜዋ ላለመሞት ፍርሃትም ስላለ ልጇን እዛ ወደ ሌላ አካባቢ ተሰዳ ሄደች ማለት ነው። ኢየሉጣ ልጇን ቂርቆስን ሕፃኑን ይዛ ተሰዳ ሄደች። እንደ አጋጣሚ ደግሞ ተሰዳ በሄደችበት ሀገር ከዛም ሌላ እንደዚሁ እግዚአብሔርን ማያውቅ አረማዊ የሆነ ለጣዖት ስገዱ ሚል ክርስቲያኖችን የሚያሳድድ ሌላ ንጉሥ ለእስክንድሮስ የሚባል ደግሞ ጠበቃት ማለት ነው። እና ተያዘች። ተይዛ ከነ ልጇ ወደ ንጉሱ ቀረቡ ማለት ነው። ወደ መኮንኑ ቀረቡ እና ሁለት ብቻ ምርጫ ነው የነበራቸው። በሕይወት ለመኖር ከፈለገ መካት፣ አለያ ደግሞ የሚመጣው የተደገሰውን ሞት መቀበል ነበርና ከዚህ ውጭ ሌላ ምርጫ አልነበራቸውም ማለት ነው። እና እንግዲህ በሕይወት መኖር ከፈለሽ አንቺም ልጅሽን በሕይወት መኖር ከፈለጋችሁ ለጣዖት ስገዱ፣ እግዚአብሔርን ካዱ፣ ማተባችሁን በጥሱ፣ ይህን ካላደረጋችሁ ግን ትገደላላችሁ ብሎ ሊያስፈራራ የሚችል በትልቅ የብረት ጋን ውሃ ፈልቶ ያ የብረቱ ጋን ድምፁ ሲያባራ ሩቅ ይሰማ ነበር ይላሉ። በጣም ከመፈራቱ የተነሳ እዛ ውስጥ ነው የምትጨመሩት፣ ከዛ ፈለ ውሃ ውስጥ ትከተታላችሁ፣ አለዛ እመኑና እኔ የተጠላሁት ጣዖቱን አምልኩ ብሎ ትእዛዝ ሰጠ። እና መጀመሪያ ቅድስት ኢየሉጣ እዛ ስታየው አስፈሪ ስለነበር ፈራች ማለት ነው። እዛ የሚፈላ ጋን ውስጥ መግባቱን ፈራች። ለልጇም ሳሳች እና ማመንታት ያዘች፣ መወላወል ያዘች። ያስጨንቃል። አሁን እኛ ምናልባት አመቹ ሰዓት ላይ ተቀምጠን ከባድ ላይ መስለን ይችላል። ግን በዚያች በጭንቋ ሰዓት እኛም እያንዳንዳችን ይህን ጥያቄ ቢቀርብብን ምን እንደምንል እግዚአብሔር ይወቀው። እግዚአብሔር ጽናቱን ካልሰጠ፣ እግዚአብሔር ከኛ ጋር ካልሆነ ፍርሃት ሊመጣብን ይችላል ማለት ነው። ግን እግዚአብሔር ከኛ ጋር ሲሆን ደግሞ ፍርሃቱ ይጠፋል። እና ያ ሕፃን ልጅ መንፈስ ቅዱስ አድሮበት ጸለየላት፣ ለእናቱ ጸለየ። እናቱንም መከራት፣ እናቴ አትፍሪ፣ ጠንክሪ፣ አናንያን፣ አዛርያን፣ ሚሳኤልን ከእሳት ያወጣ አምላክ እኛንም ያድነናል እና ብሎ እሱ ልጁ እንደገና ለእናቱ ምክር ሰጣት። ያኔ እግዚአብሔር አሰባት፣ እንደገና ጥባት ሰጣት። ጨከነች፣ ቆረጠች። እናት እሱ እየጎተታት አብረው እዛ እሳቱ ከሚፈላው የጋን ውሃ ውስጥ ጨመሯቸው ማለት ነው። እና እግዚአብሔር አምላክ በመልአኩ በቅዱስ ገብርኤል አማካይነት መልአኩ ቅዱስ ገብርኤል በቅጽበት ደርሶ ያንን የሚፈላውን የጋን ውሃ ሲባርከው ለነሱ ምን ሆነ ማለት ነው? ምንም ጉዳት ማያደርስ፣ ማይቀዘቅዝ፣ ማያቃጥል ምቹ አረገው። እግዚአብሔር ተመልከቱ እንደ ያደርጋል ማለት ነው። እና ይሄ ታምር ተደረገበት ቀን ነው። ቅድስት ኢየሉጣንና ቅዱስ ቂርቆስን ከእሳት መልአኩ ቅዱስ ገብርኤል ያወጣበት ቀን ነው። እግዚአብሔር አምላክ መልአኩን ቅዱስ ገብርኤልን ልኮ ነው ይህን ያደረገው። እና እኛም በችግራችን ጊዜ ሁሉ አሁን ይሄ ሁሌ ቤተክርስቲያን ምን የሚተረከው አንደኛ በረከት የምናገኝበት ስለሆነ ባላቸውን ስናከብር፣ ሁለተኛ ደግሞ የምንማርበት ስለሆነ አስተማሪ ስለሆነ ሁልጊዜ ይሄ ይነገራል። እና ለእኛም መልአኩ ቅዱስ ገብርኤል ሁልጊዜም ጥበቃውና ረድኤቱ አይለየን።